አሁን መኪኖቻችን ገብቷል። አዲስ አበባ ከስተመር እየጠበቀን ነው። እንግዲህ የእውነት በእውነት ያየናቸው ነው። እየተጫኑ ነው መኪኖቹ። እንግዲህ ያው እንደምታዩት እዚህ ጋር ጅቡቲ ላይ የጫናቸው መኪና ነው ደግሞ ዛሬ በመቶ ሚሊዮኖች የሚቆጠር ክፍያ ለመንግስት ታክስ ከፍለን አዲስ አበባ አምጥተናቸዋል። ዛሬ አዳማ ነው ያሉት። ወደ ቢሾፍቱ ደግሞ ይሄዳሉ ማለት ነው። ደሰርሽ ሰሌ ኮንግራ በጣም ደስ ይላል። ዋው መስገን ያንን ሙቀት በረሃ ምናምን አልፈው በዚህ አይነት ሁኔታ ተጭነው እንዲያውም አንዳንዴ በርካታ ናቸው መኪኖች እንደዚህ ተጭኖ እንደሚመጡ ለማህበረሰቡ ማሳየቱ ራሱ ደስ ይላል። ይሄን ደግሞ ኦ ማይ ጋድ በነገራችን ላይ ስንገባ መንገድ ላይ በየቦታው ግቢው ጠቅላላ በፊንቴክ ነው ያለው። ዋው የፊንቴክ ደንበኞች እንኳን ደስ አላችሁ። እንግዲህ እንደ መዝገባችሁ ቅደም ተከተል የምትረከቧቸውን መኪኖች ከጅቡቲ ጭነን ነበረ። አሁን ደግሞ እዚህ መድረሳቸውን ለማረጋገጥ ነው የመጣ ነው። ከዛ በኋላ ደግሞ እዚህ ታክስ ተከፍሎባቸው አልቀው በዛሬው ዕለት ምናልባትም ነገ አዲስ አበባ ይገባሉ ተብሎ ይጠበቃል። ደግሞ አዲስ አበባ ገብተው ለብዙ ለጠበቁ ወዳጆቻችን መኪኖቻቸው ታድለው እነሱ ደግሞ ተደስተው ለማየት ያብቃል። አሜን። አሜዚንግ ብራዘር። በጣም ዘናጭ በጣም ግሩም በጣም ደስ የሚል ነገር ይሄ ነው። በቃ እንግዲህ በጣም እጅግ ደስ የሚል ነገር ነው። ለእውነት ባለ ወረፋ የሚጠብቁት ብቻም ሳይሆን እኛም ደግሞ በአምባሳደርነት እያገለግልንበት ያለው በተለይ ፊንቴክ ኢንቨስትመንት ፋውንዴሽናችንም እየደገፈ ያለ ተቋም እንደመሆኑ በትክክል በጣም ብዙ ውጣ ውረዶችን ሄዶ በጣም ረጅም ቆይታዎች በኋላ እንግዲህ ማየት ማመን ነው እንደሚባል